የሚያርፍ አይነት ከሆነ ሄደን ማሽኑን ነቅልበታለን ከዛ ይሞታል ታጥል በቃ የሰው ህይወት በሷ በሷ የሚመጣብኝ ሰው እሷን ከማጣ ህይወቴን አጣለው ሞታለው እያለ ነው እንደውም በዛውን ጋለዋለን ምንም የሷ ነገር በጣም ሲምፕል ነው የትም እናገኛታለን እዛ አስፋልት እየተንዘላዘለች ነው የምትውለው የሷ ነገር በጣም ቀላል ነው ሲጀመር እሷ እኛ እንደማታስፈልግም የብሩኬ ጋርዶች አሉ እኔ የሰራሁት ቪዲዮ የተለያዩ አይነት ፋይሎችም እጆቻችን ላይ አሉ እሷ በሄደችው ርቀት እኛም መሄድ እንችላለን ሰላም እንዴት ናችሁ ውድና የተከበራችሁ የኛ ፋሚሊዎች የኛ ቤተሰቦቻችን የኛ እንቁ ጨረቃ ፋሚሊዎቻችን እኛ አለን እግዚአብሔር ይመስገን ደህና ነን ያው ባለፈው የሰራነውን ቪዲዮ አይታችኋል ማለት ቤትሻ ጋር የሰራነውን ቪዲዮ አይታችኋል እንግዲህ ያው በእናንተ በጠየቃችሁን መሰረት ነው ማለት ኮሜንት ላይ በምትሰጡን ነገር ኢንቦክስም ላይ በምታወሩን ነገር ያው ብዙዎቻችሁ ታወሩናላችሁ ኢንቦክስ በጣም ብዙ ነገር ታወሩናላችሁ ስለ ሃይሚና ስለ ብሩኬ ያለው ነገር እንድናሳውቃችሁና ማድረግ ያለብንንም ነገር ስለምትነግሩን እንግዲህ በእናንተ ሐሳብ አስተያየት ማድረግ ያለብንን አድርገናል እንግዲህ እዩን ያስፈራራንበትን ቪዲዮ አይተናል ያው አስፈራራን አይባልም እንደ ምክር ቢጤ ነው በነገራችን ላይ መክረናት ነው ምክንያቱም ሃይሚና ብሩኬ ላይ የፈለገችውን ነገር ብታደርግ እንኳን መለያየት ስለማይችሉ መክረናት ነው አርፋ ብትቀመጥ የተሻለ ነው የሚለውን ነገር መክረናት ነው እንጂ ምንም ያደረግነው ነገር የለም ሶ ይሄም እናንተ አድርጉ ስላላችሁ ነው ማለት በያዘ እጅሽ እዩንም መባከሽ የሆነ ነገር አድርጊልን አርፋ ትቀመጥ ሃይሚና ብሩኬ መለያየት የለባቸውም ብላችሁ ሐሳብ ኮሜንት ላይ ያስቀመጣችሁልን ስለነበር የግድ ማድረግ ያለብን ነገር ነው ያደረግነው መክረናታል አስጠንቅቀናታል ምትመለስ ከሆነ ማድረግ ያለብንን አድርገናል እንግዲህ ያን ቪዲዮ ተከትሎ ደግሞ በጣም ብዙ ነገር የመጣብን ነገር አለ ማለት አብ ምትሉትም ልጅ ምናልባት አይታችሁታል የሃይሚ አፍቃሪ ነኝ ያለ በጣም ብዙ ነገር ለማድረግ ይሞክራል ብሩኬን ካልመታውት ብሩኬን ቀጠቅጧለሁ ብሩኬን መተዋለሁ ታጥቄ ነው መዞረው ምናምን ቆረጠኝ ፈለጠኝ ይላልና እንግዲህ ሃይሚና ብሩኬ ላይ ለማለያየት የሚመጣ ሰው ወጣ ፈንታው መጨረሻውም አያምርም እሱንም ቢሆን ቤትሻ አስጠንቅቀዋለችን በለው ትንሽ አስመትተዋለች ሆስፒታል ነው ያለው እንግዲህ እሱ ታሟል ግን ታሙም አርፎ አልተቀመጠም በጣም ብዙ ዛቻዎችን ይፎክራል ይዝታል ምናምን ነገር ለብዙ ሰዎች ብዙ ነገርን ያወራል በቃ ብሩኬን እንደዚህ አድርገዋለሁ ምናምን ሃይሚ የኔ ናት ምናምን ይላልና ሞራሩ ራሱ ብቻ ከየት እንደሚያመጣው አላቅም ማለት የሆነች ከወንድ ጋር ያለችን ሴት የራስ ለማድረግ መሞከር ይሄ ወንድነት አይደለም ሞራል ቢስነት ነው ብዬ ማስበው ይሄን ነገርና ያው እሱም የእጁን አግኝቷል አርፎ ተቀምጧል ከዚህም በላይ ሊደረግበት ይችላል አርፎ ማይቀመጥ ከሆነ የፈለገውንም ነገር ደግሞ ቢያደርግ ሃይሚና ብሩኬ ሊለያዩ አይችሉም እና በጣም ብዙ ነገሮች ነበር ሲደረጉ የነበሩት እዩም በጣም ብዙ ነገሮችን ስትል ነበር በጣም በሰው ስትፎክር ነበርና እኔ ዛሬ ዋናኛው አላማዬ ምንድነው በቃ እኔ ቤትሻ መታ ማለት ነው ማለት እኔ ቤቷ ድረስ ጄኒ ራሴ መናገር ፈልጋለሁ በቃ እኔ ራሴ ማስጠንቀቅ ፈልጋለሁ እሷን ማለት ነው መሆን የምትፈልገው ነገር ምን እንደምትፈልግ እንድትነግረኝ ፈልጋለሁ ማለት እኔ ቤቷን ስለማላቀው ቤትሻ ያው ጓደኛዋ ናትና በእርግጠኝነት ታሳየኛለች ብዬ አስባለሁ ምክንያቱም በዚሁ ከቀጠለን እኛም ለህይወታችን አስጊ ነው እና የግድ ቤቷ ሄጄ ማለት ያለብኝ ነገር ስላለብኝ ነው ቤትሻንም የጠራኋት ቤትሻም መታለች እንግዲህ ቤትሻ እንዴት ነሽ ሰላም ነው ሁሉ ሰላም ካሜራ ተይዟል እንግዲህ ካሜራ ይዘን ያለ ነው ሁሉ ሰላም እንዴት ነው አለው እንግዲህ ዛሬ ምንድነው መሰለሽ ማለት የጠራውሽ ምክንያት ባለፈው በሰራነው ቪዲዮ ላይ አሁንም እንግዲህ ማለት አፋቸው ያረፈ አይደለም እዩም በጣም የተለያዩ ነገሮች በሰዎችም ያስላከች በጣም ብዙ ነገር ስትልን ነበር ያው እኔ ያሰብኩት ምክር ቢጤ መክረናት ብዬ ነበር ያሰብኩት
ገብቶሻል እንደ እንትን መክረናታል ብዬ ነበር ያሰብኩትኝ ያ ነገር አሁንም እየተረጋጋች አይደለም ማለት ወደ ሌላ ነገር እየሄደች ነውና እኔ አሁን ቤትሻ ምንም ነገር አይደለም የምፈልገው የምሬ ነው ማለት አሁን አንቺን የጠራውበት ዋነኛ ምክንያቴ ጓደኛዋ ነሽ በእርግጠኝነት ቤቷን ታውቂያለሽ ብዬ አስባለሁና ቤቷ ድረስ ሄጄ ማናገር እፈልጋለሁ በቃ ምንም ነገር አልፈልግም እኔ አሁን ሄጄ ቤቷ ድረስ ቀጥታ ሄጄ ማናገር ነው የምፈልገው ምን እንደምትፈልግ መሆን የምትፈልገውን ነገር በቃ እንድትነግረን ነው የምፈልገው ምክንያቱም በዚሁ ከቀጠለ እኔ መረጋጋት ስለማልችል ማለት ነው ገብቶሻል ለዛም ነው አንቺን የጠራውሽና በቃ ቤቷን እንድታሳይኝ እፈልጋለሁ የግድ ማለት ነው እሱኮ ቤቷን ማሳየትም አይጠበቅብኝም እኔ የትኛውን ቦታ ብትሄድ እሷ የምትገኝበት ቦታ ቤት ሄደን ቤተሰቦቿን ከምንበጣበት የሷ ነገር በጣም ሲምፕል ነው የትም እናገኛታለን እዛ አስፋልት እየተንዘላዘለች ነው የምትውለው የሷ ነገር በጣም ቀላል ነው ሲጀመር እሷ እኛ እንደማታስፈልግም የብሩኬ ጋርዶች አሉ እኔ የሰራሁት ቪዲዮ ሲጀመር ፋሚሊዎቼም ነግራቸዋለሁ ማስጠንቀቂያ ሰጥቻታለሁ እንድታርፍ ወነስ ህይወት አሁንም ጣልቃ እንደማትገባ ነግሬያት ነበር ከዛ ቀደም ግን ልታርፍ አልቻለችም ከአንድ አቢ ከሚባል ልጅ ጋር ከሱ ጋር አንድ ላይ የሆነ ሴራ ያሴሩ ነው ሁለቱን ለማለያየት ሃይሚ የሱ ለማድረግ እሷ ደግሞ ብሩኬ የራሷ ለማድረግ እየሞከረች ነው በዚህ አጋጣሚ ደግሞ አንተ ቤቷን መሄድ አይጠበቅብንም እኔም በቃ በጣም ተስፋ ቆርጫለሁ በሷ ገብቷል አይደለ ስለዚህ አሁን እሷ ቤቷን መሄድም አይጠበቅብንም የትኛውን ቦታ ብንሄድ እሷ እናገኛታለን እሷ በጣም ቀላል ናት ሲጀመር እሷ አሁን እኔ ሰው እየላኩባት ነው በእያንዳንዱ ቦታ በመትሄድበት ቦታ ብሩኬን እንዳታገኘው ሃይሚንም እንዳታገኛት በየምትሄድበት ቦታ ሰው መድብ ያለው ምክንያቱም ብሩኬ እንደዛ ብሎ ስለነገረኝ የሱ ጋርዶች አሉ ምንም ያሰጋህ ነገር የለም እሷን ከነሱ ህይወት እናስወጣታለን በቃ እናስወጣታለን ምንም ያሳስብ ነገር የለም ምንሽ አሁን እኔ በዚህ ልክ የሆንኩት ምን እንደሆነ ታውቂያለሽ አሁን እኛ ለሷ ብለን የምናደርገው ነገሮች ወደ ሌላ እርምጃ እንድንሄድ እያደረገችን ነው ገብቶሻል በጣም በቃ ገፍተን እንድንሄድባት እያደረገች ነው በጣም የሚደብሩና በጣም የሚያስጠሉ ነገሮች እያደረገች ነው ሶ እኛ መረጋጋት በዚህ ሚንስ መረጋጋት አንችልም በቃ እኔ ቤቷ ሄጄ እሷንም ላግኛት ኤቭሪ ፋሚሊ የትኛውን ፐርሰን ላግኝ መናገር እፈልጋለሁ በቃ አርፋ እንድትቀመጥ የግድ መናገር እፈልጋለሁ አይ ምትል ነገር ደግሞ ምትል ከሆነ ደግሞ የምንፈልገውን እርምጃ መውሰድ እንችላለን ሶ እኔ አሁን ቤቷ እንድታሳየኝ ነው በቃ መረጋጋት አልቻልኩም የምሬ ነው አሁን እሷ እያለችው ያለው ነገር ብትሰሚ የተናገረችውን ነገር በቃ በጣም አሁን ይሄ አብኑ ነው የምትዩ ልጅ ሁላ ሆስፒታል ውስጥ ተኝቶ ራሱ የሚናገረው ነገር በጣም የሚደብር ነገር አቢያው አፉ ከዚህን ቀደም ቤተሰቦቼ ማስቀይመዋል እሱ በጣም እኔንም የዛተብኝ ብዙ ነገር እያወራ ነው በቃ የሱ ነገር አይነገርም ፋሚሊ እና እኔ አሁን እሱ ታኝቶ ብዙ ነገር እያደረገ ነው በውስጥ መስመር ማለት ነው እሷን አግኝቶ በቃ እንደዚህ እንድትበጠብጣቸው ብዙ ነገር እያደረገ ነው ግን ሆስፒታል ሄደንም ሆነ ማለት ነው እሷ እናገኛታለን እሷ ያኔ ጓደኛዬ አይደለችም ጓደኛሽ እንዳትለኝ ከዚህ በኋላ ቃሌንም ማጥፋለች ከዚህ በኋላ ሰው ጓደኛዬ ልትሆንም አትችልም እኔ እንደዛ አይነት ጓደኛ የለኝም ግን አሁንም ቢሆን እሱ ማያርፍ አይነት ከሆነ ሄደን ማሽኑን ነቅልበታለን ከዛ ይሞታል ታጥል በቃ የሰው ህይወት በሷ የመጣብኝ በሷ የሚመጣብኝ ሰው እሷን ከማጣ ህይወቴን አጣለው ሞታለው እያለ ነው እንደውም በዛውን ጋለዋለን ምንም አያመጣም እሷም የሱን ጣፋንታ እንዲደርሳት ደግሞ ፈልጋለች እሷ ቤቷንም ሄደን ቤተሰቦቿንም እኔ ቤተሰቦቿ ለኔ እናት አባቶቼ ናቸው የሷ ፋሚሊ ማለት ለኔ ሁሉ ነገሬ ናቸው እነሱን ምንም መረበሽ አይጠበቅብንም እሷ ራሷ በግል አግኝተናት ምን እናደርጋት ነገር እናደርጋለን ኢቭን እኛ እናገኛትም እንደሷ አይነት ሰውኛ ማግኘትም አንፈልግም ጋርዶች ሄደው ራሳቸው የሚፈልጉት ነገር ያደርጓታል ይሄ ነው ብሩኬን የሚያለው በቃ ማድረግ ያለብን ነገር እናደርጋታለን ብዬ ነው ያሰብኩት እኔ የራሳችን እንደውም አሁን እኔ አንተ ባጣራኝ እኛ የራሳችን ፕሮግራም ይዘናል በቃ ይሄ ቤተሰቦችህም የሚሰሙት ነገር ነው የኛ ፕሮግራም ይዘናል እሷን ማድረግ ያለብን ነገር ሙሉ አስበን ጨርሰናል ከዚህ በኋላ ግን እሷ እንጃ ብዙ እርምጃ ነው የምንወስድባት አይ እኔ በቃ ለምን ነው ታውቂያለሽ የግድ ማለት ነው በቃ መፍጠን አለብን ብዬ ነው እያሰብኩ ያለው አሁን መጀመሪያ የሰራነው ቪዲዮ እኔም ጭራሽ ትናገራለች ብዬ እንደዚህ ትናገራለች ብዬ አላሰብኩም ምክንያቱም ከስተቷ ትማራለች ብዬ ነው ያሰብኩትኝ
ምክር ነው የለገስናት። ምንም ያደረግነው ነገር የለም። ግን በጣም የሚያስጠሉ ቃላቶችን እየተጠቀመች አብ ከሚባለው ልጅ ጋር በጣም እየተመሳጠረች ብዙ ነገር ማድረግ እያሰበች ስለሆነ የግድ በቃ መጋፈጥ አለብን ብዬ ነው ያሰብኩት። በቃ እቺ ልጅ እኔ እሷን ፊት ለፊት አግኝቼ ማውራት አለብኝ የግድ ብዬ ስላሰብኩ ነው አንቺን የሚያስደፋውሽ እንጂ እሷን እኮ በተለያየ መንገድ ማግኘት እችላለሁ። ቀላል ነው። እሷን ማግኘት ያን ያህል አይከብድም። ግን እኔ አሁንም ቢሆን ማለት ነው እሷን አግኝቼ ባወራት ደስ ይለኛል። እሷን አግኝቼ ማውራት አለብኝ ብዬ ስላሰብኩ ነው አንቺን የሚያስለፋውሽ። ማለት ምናልባት አንቺ ማድረግ የምትፈልጊው ነገር ካለ ወር ደግሞ ያሰብሽው ሀሳብ ካለ ያስሽው ነገር ካለ ኦኬ ችግር የለውም። ማለት አብረን ማድረግ እንችላለን። የሚደረጉት ነገሮች እንግዲህ ማድረግ ያለብን ነገር የምናቆመው ነገር አይደለም። ወደፊት ብቻ ነው የምንሄደው። የተለያዩ አይነት ፋይሎችም እጆቻችን ላይ አሉ። እሷ በሄደችው ርቀት እኛም መሄድ እንችላለን እና ቤተሰብ አድርጉ የምትሉንም ነገሮች አሁንም እናደርጋለን። ማለት እሷን ለማስቆም የሚከፈለውን መስዋዕት የግድ መክፈል አለብን። ሀይሚና ብሩኬን እንዳይለያዩ ማድረግ ያለብን ነገሮች በደንብ እናደርጋለን። እናንተንም እንግዲህ ጨረቃ ፋሚሊዎቻችንም እናንተንም ሀሳብ አስተያየታችሁን በደንብ ነው የምንቀበለው። በደንብ ጻፉልን፣ ሼርም አድርጉት ቪዲዮ በደንብ እንዲደርሳቸው። እንግዲህ ቤትሻ ስላስለፋውሽ ይቅርታ። እንወዳችኋለን፣ እናከብራችኋለን። ባይ